በአዲሱ የመኖሪያ ቤት ኪራይ አዋጅ አከራይ ዋጋ መጨመር ውሉን ማቋረጥ የሚችለው በምን አግባብ ነው? በ2016 በሕዝብ ተወካዮች ምክር ቤት ከወጡ አዋጆች አንዱ የመኖሪያ ቤት ኪራይ ቁጥጥር እና አስተዳደር አዋጅ ቁጥር 1320 መሆኑ ይታወቃል። ይህ አዋጅ ዋነኛ ዓላማው የመኖሪያ ቤት ኪራይ ዋጋ ከጊዜ ወደ ጊዜ እየናረና በዜጎች ኑሮ ላይ ከፍተኛ ጫና እየፈጠረ በመሆኑ እና የመኖሪያ ቤት አንገብጋቢ እና መሰረታዊ የመብት ጉዳይ እንደመሆኑ መንግስት የመኖሪያ ቤትን አቅርቦት ለማሟላት ከሚደረገው ጥረት ጎን ለጎን ይህን አዋጅ ማውጣት ማስፈለጉ እንደሆነ በሕጉ ተመልክቷል። ይህ የመኖሪያ ቤት ኪራይ ቁጥጥር እና አስተዳደር ግልጽነት፣ ተጠያቂነት ያለው እና የአከራዮችን እና ተከራዮችን ጥቅም እና መሰረታዊ መብቶችን ሚዛን በመጠበቅ ለማስተናገድ የሚያስችል የህግ ማዕቀፍ አስፈላጊ በመሆኑ በፓርላማው ጸድቆ ወጥቷል። አንደኛ፣ የአዋጁ ተፈጻሚነት 1.1 ይህ አዋጅ ተጠሪነታቸው ለክልል በሆኑ ከተሞች በአዲስ አበባ እና በድሬዳዋ ከተማ አስተዳደር ላይ በሚፈጸም የመኖሪያ ቤት ኪራይ ላይ ተፈጻሚ ነው። 1.2 በሆቴል ሪዞርት የእንግዳ ማረፊያ ለመኖሪያ የሚከራዩ ቤቶችን አስመልክቶ አዋጁ ተፈጻሚነት የለውም። ሁለተኛ፣ የመኖሪያ ቤት ኪራይ ውል ዘመን 2.1 የመኖሪያ ቤት ኪራይ የውል ዘመን ከ2 ዓመት ሊያንስ አይችልም። አንቀጽ 6 2.2 የቤት ኪራይ ውል ዘመን ሳይጠናቀቅ ተከራይን ከቤት ማስወጣት ወይም በአዋጁ ከተመለከተው ውጪ የዋጋ ጭማሪ ማድረግ አይቻልም። 2.3 ይህ አዋጅ ከመውጣቱ በፊት በጽሁፍ የተደረገ የመኖሪያ ቤት ኪራይ ውል ዘመን በውሉ ላይ የተቀመጠው ዘመን ይሆናል። ስለሆነም አዋጁ ከመውጣቱ በፊት በተደረገ የመኖሪያ ቤት ኪራይ ውል ለ6 ወር 1 ዓመት ውል ዘመን የተደረገ ቢሆን ተከራይ ቤቱን ከ6 ወር ወይም 1 ዓመት ውል ዘመን ማብቂያ በኋላ ቤቱን ለመልቀቅ ይገደዳል። ቤቱን የመልቀቅ ፍላጎት ከሌለው ደግሞ በአከራዩ በሚሰጠው የኪራይ ውል ማሻሻያ ዋጋ ጭማሪ መሰረት በቤቱ ተከራይነቱ ሊቀጥል ይችላል ማለት ነው። ስለሆነም ከአዋጁ በፊት የተደረገ የመኖሪያ ቤት ኪራይ ውል የ2 ዓመቱን ገደብ አይመለከተውም። 2.4 የአንድ ቤት ባለቤትነት በውርስ፣ በሽያጭ፣ በዕዳ ወይም በሌላ በማናቸውም ህጋዊ ምክንያት ለሌላ ወገን ከተላለፈ የመኖሪያ ቤት ኪራይ ውል ቤቱ ከተላለፈበት ጊዜ ጀምሮ ለተከራዩ በሚሰጥ የ6 ወር ማስጠንቀቂያ ይቋረጣል። ነገር ግን ቤቱ የተላለፈለት ገዢ ወይም ወራሽ ፈቃደኛ ከሆነ ተከራይ ቤቱን እንደተከራየው ሊቀጥል ይችላል። 2.5 የቤቱ ባለቤትነት በስጦታ ከሆነ የተላለፈው የመኖሪያ ቤት ኪራይ ውል ዘመኑን አያቋርጥም። በስጦታ ቤቱን የተረከበው ሰው የቀድሞውን አከራይ ተክቶ በኪራይ ውል መሰረት የአከራይን መብቶችና ግዴታዎች ይሸከማል። ሶስተኛ፣ የመኖሪያ ቤት ኪራይ ዋጋ 3.1 የአንድ የሚከራይ ወይም የተከራየ ቤት የኪራይ ዋጋ ተደርጎ የሚወሰደው በአዋጅ መሰረት የተመዘገበው የኪራይ ውል ላይ ያለው የኪራይ ዋጋ ነው። 3.2 ስለሆነም አከራይ ቤቱን ነባሩን ተከራይ አስወጥቶ ለአዲስ ተከራይ ቢያከራይም የማከራያ ዋጋ ተደርጎ የሚወሰደው በተመዘገበው ውል ላይ ያለው ዋጋ ነው። 3.3 አከራይ 3.3 አከራይ ለነባር ተከራይ ወይም አዲስ ተከራይ በሚያከራየው ዋጋ ላይ ለውጥ ማድረግ የሚችለው የመኖሪያ ቤት ኪራይ ውልን እና ዋጋን እንዲቆጣጠር በክልል የሚሰየም አካል በዓመት አንድ ጊዜ ነባራዊ ኢኮኖሚያዊ ሁኔታ እና ሌሎች አግባብነት ያላቸውን ጉዳዮች ከግምት በማስገባት ሊወሰን የሚችለውን የመኖሪያ ቤት ኪራይ ጭማሪ 3.4 በተጨማሪም ከላይ በተገለጸው መልኩ በተቆጣጣሪው አካል ውሳኔ መነሻነት የኪራይ ዋጋ የውል ዘመኑ 2 ዓመት ባላለቀ የቤት ኪራይ ውል ዋጋ ላይ ጭማሪ ሲያደርግ ያደረገውን የኪራይ ዋጋ ማሻሻያ ለተቆጣጣሪው አካል በጽሁፍ ማሳወቅ አለበት። በአጠቃላይ ከላይ በተጠቀሰው አዋጅ የመኖሪያ ቤት አስተዳደር እና ቁጥጥር አዋጅ መሰረት አንድ የመኖሪያ ቤት አከራይ ቤቱን ሲያከራይ የሚያከራይበት የውል ዘመን እንዲሁም የኪራይ ዋጋ ለተዋዋይ ወገኖች ይልቁንም በሕግ የሚገዛ ነው። በአጠቃላይ ከላይ በተጠቀሰው አዋጅ የመኖሪያ ቤት አስተዳደር እና ቁጥጥር አዋጅ መሰረት አንድ የመኖሪያ ቤት አከራይ ቤቱን ሲያከራይ የሚያከራይበት የውል ዘመን እንዲሁም የኪራይ ዋጋ ለተዋዋይ ወገኖች በሕግ የሚገዛ ነው። አንድ የመኖሪያ ቤት ለማከራየት የሚቻለው ዝቅተኛ የውል ዘመን 2 ዓመት ሲሆን ከ2 ዓመት በፊት የኪራይ ዋጋን ማሻሻልም በአዋጁ ተከልክሏል። በልዩ ሁኔታ ተቆጣጣሪው አካል ፈቃድ ብቻ የኪራይ ውል ከዋጋ አንጻር ሊሻሻል ይችላል።